ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ እናንተ ጋር መጥቻለሁ። ይገርማችኋል፣ በጣም ብዙ ሰው ሳያውቀው የሚጠላው ምግብ አለ አይደለ? ይሄ ማለት ዱባ ነው። አሰራሩን ሳያውቁት ቀምሰው ሳያውቁት የሚጠሉት ምግብ ግን ዱባ በጣም ብዙ የጤና ጥቅም ያለው ምግብ ነው። ስለዚህ ይሄንን ዱባ ቆንጆ አድርገን በጣም በሚጣፍጥ መልኩ በጣም በሚያምር መልኩ አብረን እናዘጋጃለን። ወደ አዘገጃጀቱ እንሄዳለን። ወደ አዘገጃጀቱ ከመሄዳችሁ በፊት እንግዲህ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን ደግሞ አትዘንጉ። የዱባ ወጣችንን ለማዘጋጀት እንግዲህ በመጀመሪያ ደረጃ በርከት አድርገን ሽንኩርት እንልጥና ድቅቅ አድርገን እንከትፈዋለን። ከዚያ በመቀጠልም ድስት ውስጥ ጨምረን ውሃውን እስከሚመጥልን ክድን አድርገን በእንፋሎቱ እናበስለዋለን። ከዚያም የተቁላላው ሽንኩርት ላይ በቂ የሆነ ዘይት ጨምረንበት በደንብ ጥብስ አድርገን እናበስለዋለን። ከዚያ በመቀጠልም የተፈጨ ቲማቲም ጨምረንበት እሱንም በደንብ አድርገን እናቁላለዋለን። የተቁላላው ቁሌት ላይ በርበሬ በቂ የሆነ እንጨምርበታለን። እንግዲህ የምንሰራው የዱባ ወጥ አይደለ? ልክ እንደ ዶሮ ትክን ያለ ስለምንሰራ በርበሬና ዘይት በጣም ይፈልጋል ዱባ። የጨመርነው በርበሬ እንዳይፋጅም በደንብ መታሸት ስላለበት ውሃ ጠብ እያደረግን በደንብ ልድልድ እስከሚልልን ድረስ እናቁላለዋለን። ቁሌታችን ገና ይቀረዋል። ስለዚህ የተፈጨ ነጭ ሽንኩርትና ዝንጅብል ጨምረንበት አሁንም ውሃ ጠብ እያደረግን በደንብ አድርገን ማቁላላት አለብን። ቁሌታችን እንግዲህ ቆንጆ ጣዕም እንዲኖረው ክኖር በላዩ ላይ ነስነስ አድርገን በደንብ አድርገን እሽት አድርገን እናቁላለዋለን። ከክኖሩ ጋራ በደንብ አድርገን ጥብስ አድርገን ካቁላላነው በኋላ ውሃ ጠብ እያደረግን ሁለቴ ነው የምንከልሰው። በመጀመሪያ አነስ ያለ ውሃ እንከልስና እሱ ትክትክ ካለልን በኋላ እንደገና የመጨረሻውን ውሃ እንከልሳለን። የመጨረሻውን ውሃ በምንከልስበት ጥንቃቄ ማድረግ አለብን። ምክንያቱም ዱባው የደረቀ ስለሆነ ውሃውን መጠጥ ሊያደርግብን ስለሚችል ትንሽ ዘለል አድርገን ነው የምንጨምረው ውሃውን። ከዚያ በኋላ በደንብ ትክትክ እስከሚልልን ድረስ ክድና አድርገን እናበስለዋለን። ቁሌታችን እስከሚደርስልን ድረስ እስቲ ስለ ዱባውን እንዴት አድርጌ እንዳደረግኩት ልንገራችሁ። ዱባውን ከገበያ ላይ ከገዛው በኋላ ከላይ ልጣጩን ልጬ በሰቀጫጭኑ ከሰነጣጠኩት በኋላ በትሪ ላይ አድርጌ ነጭ ጨርቅ ሽፍን አድርጌ ፀሐይ ላይ በደንብ እስከሚደርቅልኝ ድረስ ፀሐይ ላይ ያቆየሁት። በደንብ ካልደረቀ የመሻገት ምልክት ሊያመጣ ይችላል። ስለዚህ በደንብ ዱባው መድረቅ አለበት። በዚህ መልኩ ነው ዱባውን ያደረኩትና ያዘጋጀሁት። ምንም ከባድ ነገር የለውም። ከዚያም የደረቀውን ዱባ በላስቲክ ቋጥራችሁ አስቀምጣችሁ እየቆነጠራችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት እንግዲህ ቁሌታችን ደርሶልናል። በደንብ ትክትክ ብሏል። ስለዚህ ያዘጋጀነውን ዱባ ቆንጥረን ወስደን በሳህን ላይ እጥብ አድርገን ጨምረን ከፈት ዘጋ እያደረግን በደንብ ዱባው እስከሚበስልልን ድረስ እሳቱን ለስለስ አድርገን እናበስለዋለን ማለት ነው። በመጨረሻም ለጣዕም ያህል ትንሽ ኮረሪማ እንነሰንስበታለን። ከዚያም ጨው ጨምረንበት በደንብ ትክትክ ካለልን በኋላ እናወጣዋለን። እንደምታዩት እንግዲህ የዱባ ወጣችን ደርሶልናል። ስለዚህ ከእሳት ላይ እናወጣውና ሰከን እስከሚልልን ድረስ ቆይተን ለገበታ እናቀርበዋለን ማለት ነው። በቆንጆ እንጀራ ላይ አቅርቤ ቀምሼዋለሁ። በጣም የሚገርማችሁ የቋንጣ ወጥ ታውቃላችሁ አይደለ? የቋንጣ ወጥ ነው የሚለው ጣዕሙ። በጣም ነው የሚጣፍጠው። እስቲ ስሩና ሞክሩት። በጣም እንደምትወዱት እርግጠኛ ነኝ። እንደነገርኳችሁ እንግዲህ የዱባ ወጥ በጣም ብዙ ሰው ሰርቶም አይመገበውም። እንደ ቀላል ነገር ነው የሚያው። የጤና ጥቅሙ በጣም ከፍተኛ ነው። በዛ ላይ ደግሞ አሁን ስሰራው ጣዕሙ በጣም ቆንጆ ነው። ስለዚህ እስቲ እናንተ ሞክሩትና እንዴት ጠብቃችሁት እንደነበረ በኮሜንት ሴክሽናችሁ ላይ ያሳውቁኝ። በጣም እርግጠኛ ነኝ ትወዱታላችሁ። ሌላ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን። ሰብስክራይብ ማድረጋችሁን ግን አትርሱ። ሰላም ሁኑ።